ዘራፍ ወንዱ ሰፊና ጥልቅ ነው መውደዴ እመኝኝ ከባክር ይልቃል ቢወጡት ቢወርዱት ድካም ነው አትልፊ ማመኑ ይቀላል የሽንገል አይደለም ከልቤ ያደረውን እውነት እስካሁን ቃላት አይገልጹትም። አቤል እኔን ለማስቀናት የፈጠርሽው ገጸ ባህሪ ነው አይደል? ሻሩክ መንፈስ መጀመሪያውንም ውስጥ ነበር ወይንስ አሁን የተገለጠው? እኔ እንደሆን መቅናት አቆሚያለሁ። እንደውም ሰዎች እንዴት መቅናት እንደሌለባቸው የሚያስተምር መጽሐፍ ጽፌ ላሳትም። ማን ያነብልሃል? አንቺ ታነብልኛለሽ። እኔ በሞት አላነብም፣ ያውም ያንተ መጽሐፍ። አይኖቼንም አታነቢያቸውም? አንዴ ታነሳ። እሺ። ሰፊና ጥልቅ ነው መውደዴ ዘራፍ ወንዱ ምንድነው የምትመሰጠው? እኔማ አገኘው ብዬ ልልፍ ነበር እኮ። ቆይ ሐሳብ ውስጥ ማን ብትመጣ ነው አፍህን አሞጥሙጤ የተጠጋኝ? አንቺ ነሻ። ምን አልክ? ያቺ ናታ። ባልሰራላት እኔ ቤዛ አይደለሁም። እሺ ደግሞ እንደምትላት በቀደም በቪዲዮ ኮል ያወራ ነው ማስታወቂያው ነው፣ ፊልሙ ገና አልጀመረም በልልኝ። እሺ ከዚህ በላይ ምን ልታረግ ያምርሻል? ይሄ እኮ ለሷ የሞት ሞት ነው። በዛ ላይ በእኔ ተስፋ አድርጋ ነበር። ቆይ በእናት እሺ ምን አለች? ስወድ ንገረኝ። ምን ተናገረች? አራቱ ደጅኝ እነግርሻለሁ። ስወድ ትለኛለች እንዴ? እሱን ተውሽ። ምን አለች? ዝጋ። ቆልህ ገፈፍ። ቆይ እሷ ያለችኝን ላስረዳሽ እኮ ነው። ዝጋ። ከዚህ በኋላ ከዛች ጠማማ ጋር እኔን ጠማማ? ቆይ ልነግርሽ እኮ ነው። ከዚያች ሸፋፋና ጠማማ ጎረቤት ጋር ያለን ጉዳይ ካልጨረስክ በዚህ ስልክ ሁለተኛ እንዳትደውል ብላኛለች። እኔ ሸፋፋ? ወይኔ ቤዛዊት አዱኛ ሸቴ። ኤው ባልሰራላት ቤዛ ብላ አትጥራኝ። እሺ ቤዛ እንዳትለኝ። ቤዝ ወይ ይኸው አቤት አልሽ። ውሹነት የምር ነው ና